እዮብዬ ወይ የኔ ገጣሚ ወይዬ ቆይ ለምን ቶሎ ሽማግሌ ልካት ተገባኝም? ብዙ ተፎካካሪዎች እንዳሉበት ረስተዋል መሰለኝ። ኋላ አባቴ ለአንዱ ጀነራል ወይም አብዮት ጠባቂ ድሮኝ እንዳይቆጭ። የኔ አብዮት አንቺ ነሽ። ዘላለሜን አንቺ ስጠብቅሽ ነው የምኖረው። የኔን አጥር ንቅንቆ ደግሞ እናቴ ወለደችው ወንድ አይነካሽም። ኡፍ ቃላቶች እኮ እንደሎሌ ነው የምታዘዙልህ። እኔ ጌታ እንደዚህ ስታወራኝ ለኔ ብቻ የተመደብክ የግል ጠባቂ መላክ ነው የሚመስለኝ። በቃ መላኩ እያልሽ ጥሪኛ። እሺ የኔ መላክ መች ነው ሽማግሌ ከምታገባኝ? እስካሁን የማምነው ሽማግሌ ስላላገኘው እኮ ነው። እኔ ማቃቸው ሽማግሌዎች እንዳለ ጸጉራቸው ነው እንጂ የነጣው ልባቸው ገና የጎረምሳ ነው። ሽማግሌ ብዬ ልኪያቸው በኋላ ለራሳቸው ቢጠልፉብኝስ? እና ምን ይሻላል ታዲያ? ወይስ ካርጅ ጠብቄ ለራሴ ሽምግልና ራሴ ልካለሁ? ወይ እኔ እስከዛ ጠብቀህ የሚቀርታ አንዱን ጀነራል አግብቼ የቤት እመቤት ሆኜ እኖራለሁ። ግን ስናፍቀኝ እንዳገኘ የግቢያችን ጥበቃ ሆነ ግቢያችን ውስጥ እንድትቀጠር አድርጋለሁ። ስቀልድ ነው እኔ ጌታ ስቀልድ ነው። እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ እንደገና። እዮብዬ ግጥም አንብብልኝ። እሺ ቆይ የጀመርኩት መጽሐፍ ልጨርስ። 5 ገጽ ብቻ ነው የቀረችኝ። ልጨርሳትና አነብልሻለሁ። እንብየው አሁን ነው እንፈልገው። እሺ በቃ እኔ ጠላሻለሁ። ርዕሱ ነው ነው እንዴ? እሺ ቀጥል። እኔ ጠላሻለሁ እንደ ጫማ ሽታ፣ ልክ እንደ በሽታ ጌታ በባሪያው ላይ እንደሚበረታ። እኔ ጠላሻለሁ እንደ ረጅም መንገድ ለሀብታም እንደ መስገድ፣ ከጠጡ በኋላ እንደ መንገዳገድ። እኔ ጠላሻለሁ ገንዘብ እንደ ማጣት፣ ዳገት እንደ መውጣት፣ ከያዘ እንደማይለቅ እንደ ጨካኝ ቅጣት። እኔ ጠላሻለሁ ልክ እንደ መልከስከስ፣ እምነት እንደ ማርከስ፣ ማስቲካ ያኘኩ ምላስ እንደ መንከስ። እኔ ጠላሻለሁ። አለቀ በቃ። እየሰደብከኝ ነው እንዴ? አሁን ግን ፈራሁኝ ጀመርሁኝ መብሰልሰል። ጠላውሽ አበዛው ወድጄሽ ነው መሰል። ወይ ደስ ሲል። አንድ ግጥም ጨምርልኝ።